ብስኩትና ከረሜላ ልግዛለሽ በማለት የ5 ዓመት ታዳጊዋን ወስዶ አስገድደው የደፈረው ግለሰብ በእስራት ተቀጣ። በመቱ ከተማ አስተዳደር አባ ሞሌ ወረዳ ውስጥ የ5 ዓመት ታዳጊ ላይ የግብረ ስጋ ድፍረት የፈጸመው ግለሰብ በእስራት ተቀጥቷል። የመቱ ከተማ አስተዳደር ፖሊስ ዋና መምሪያ የኮሙኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር አሸብር ጌታው ለብስራት ሬዲዮ እንደተናገሩ ተከሳሽ እንደሻው አጋምሳ የተባለ የ50 ዓመት ግለሰብ የ5 ዓመት ህፃን ልጅ ላይ የግብረ ስጋ ድፍረት በደል መፈጸሙ በማስረጃ ተረጋግጧል። ተከሳሹ የካቲት 20 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ ጉዳት የደረሰባት ልጅ ብስኩትና ከረሜላ ልግዛልሽ በማለት ከምትጫወትበት ቦታ ታሎ ወደ ቤቱ በመውሰድ እጅግ አስነዋሪ በሆነ መንገድ የግብረ ስጋ ድፍረት በደል እንደፈጸመባት ወዲያውኑ ከቤቱ አውጥቶ እንደሸኛት ገልጿል። ተጎጂዋ በደረሰባት የመደፈር ጥቃት በኃይል ደም ሲፈሳትና መሄድ ሲያቅታት የተመለከቱ አብረው ሲጫወቱ የነበሩ የአካባቢው ልጆች ለታዳጊዋ ቤተሰቦች በመንገር በፍጥነት ወደ ሆስፒታል ተወስዳለች። የሕክምና እርዳታ ያደረገላት የጤና ተቋምም በህፃኗ ላይ ከባድ የመደፈር ጥቃት መፈጸሙን በማረጋገጡ ከወላጆቿ ጋር በመሆን ጉዳዩን ለፖሊስ አሳውቋል። ፖሊስም ከጤና ተቋምና ከተጎጂዋ ቤተሰቦች የደረሰውን መረጃ መሰረት በማድረግ ተከሳሹን ከተሸሸገበት ቁጥጥር ስር አውሎ ሰፊ ምርመራ በማድረግ የምርመራ መዝገቡን በሕክምና የምርመራ ውጤትና በሌሎች ማስረጃዎች በመታገዝ የምርመራ መዝገቡን ለአቃቤ ሕግ ልኳል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በህፃናት ልጆች ላይ የሚፈጸም የግብረ ስጋ ድፍረት በደል ወንጀል ክስ መስርቷል። በአቃቤ ሕግ የተመሰረተውን ክስ የተመለከተው የኢሉባቡር ዞን ከፍተኛ ፍርድ ቤትም ግንቦት 18 ቀን 2018 ዓ.ም በዋለው ችሎት ተከሳሽ እንዳሻው አጋምሳ ለንጽህና ክብር ተቃራኒ በሆነ መንገድ እድሜዋ 5 ዓመት በሆነች ልጅ ላይ የፈጸመው የመድፈር ጥቃት በተጎጂዋ ህፃን ላይ ከባድ የአካልና የአእምሮ ጉዳት ያስከተለ በመሆኑ በ16 ዓመት እስራት እንዲቀጣ የወሰነበት መሆኑን ምክትል ኢንስፔክተር አሸብር ጌታውን ጨምረው ለብስራት ሬዲዮ ተናግረዋል።